የሕግ ግንዛቤ በሕግ ፊት የወራሽነት መብት የሚገኘው መቼ ነው? ብዙዎቻችንን የሚያጠያይቀን አንድ ወሳኝ ጥያቄ አለ እኮ። አንድ ሕፃን ወራሽ ለመሆን ምን ማሟላት አለበት? የኢትዮጵያ የፍትሐ ብሔር ሕግ ከቤው ከሆን ስለዚህ ጉዳይ ግልጽ ድንጋጌዎችን አስቀምጧል። ወራሽ ለመሆን ወሳኝ ነጥቦች። 1. በሕይወት መወለድ ዋይፍ ቤርድ። ሕፃኑ ከእናቱ ማኅፀን ወጥቶ ለጥቂት ሰከንዶች እንኳ ቢሆን በሕይወት መኖሩ ከተረጋገጠ ሙሉ የሰውነትና የወራሽነት መብት ያገኛል። ሕጉ ለዚህ ምንም አይነት የጊዜ ገደብ አያስቀምጥም። 2. የ48 ሰዓታት ደንብና የሕግ ትርጉም። በፍትሐ ብሔር ሕግ አንቀጽ 4 መሠረት ሕፃኑ ከተወለደ በኋላ ለ48 ሰዓታት በሕይወት ካልቆየ እንዳልተወለደ ይቆጠራል። ሆኖም ሕፃኑ ከ48 ሰዓት በፊት ቢሞት እንኳ በሕይወት ተወልዶ ነበር የሚል የሕክምና ወይም የሰው ምስክር ካለ የወራሽነት መብቱ አይቀንስም። 3. የጽንስ መብት ካንካቤድ ከሄውድ። አንድ ሕፃን ሳይወለድ በማኅፀን እያለ ጽንስ ሆኖ ጥቅሙ የሚጠይቅ ከሆነ ለምሳሌ አባቱ ቢሞትና ውርስ ቢኖር እንደተወለደ ተቆጥሮ ድርሻው ይጠበቅለታል። ይህ መብት የሚጸናው ግን ሕፃኑ በሕይወት ሲወለድ ብቻ ነው። የሕግ ትርጉሙ ምንድነው? ሕፃኑ ተወልዶ የመጀመሪያዋን ትንፋሽ ከመተንፈሱ ከተረጋገጠ ምንም እንኳ ከደቂቃዎች በኋላ ቢሞት በሕግ ፊት እንደ ሙሉ ሰው ተቆጥሮ የወራሽነት መብት ይኖረዋል። እርሱ ከሞተ ደግሞ ያገኘው ውርስ ወደ እናቱ ወይም ወደ ሌሎች ሕጋዊ ወራሾቹ ይተላለፋል። ፍትሕ የሕግ መሠረት ነው። ይህንን ወሳኝ የሕግ ግንዛቤ ለሌሎች በማጋራት ሴር የዜጎችን መብት እንዲያውቁ እናድርግ። ሌሎችንም የሕግ ግንዛቤዎችን እንዲያገኙና ሌሎችም ማግኘት እንዲችሉ ፔጁን ፋዋው ዋይክ ሴር ማድረግን እንዳይረሱ።